እነዚህም በምስሉ ላይ የምትመለከቷቸውን በቤት ውስጥ ማከም ይቻላል። ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። ይሄኛው ስታይ ወይም ደግሞ ሆርዲዮለም ተብሎ ይጠራል። የሚፈጠረውም በሽፋሽፍቶቻችን ላይ ሄር ፎሊክልስ የምንላቸው ፀጉር ከሚያድጉበት ውስጥ ሲዘጉ ወይም ደግሞ በተለያየ በቅባት ሊሆን ይችላል በተለያዩ ነገሮች ሲዘጉ የሚፈጠር አይነት እብጠት ነው። ብዙ ጊዜ የሚፈጠረው እዚህ ዳር ላይ ነው፣ ወደ ውስጥ አይገባም። ዳር ላይ ነው እብጠቱ የሚፈጠረው። በጣም ፔንፉል ነው። አይንንም ለማነቃነቅ የሚከብድ ይሆናል። ሰምታይምስ ደግሞ ነጭ መግል የመሰለ ነገር ሊይዝ ይችላል። ይሄኛው ደግሞ ከሌዚየን ይባላል። የሚፈጠረውም አይናችን አካባቢ ላይ ቅባት የሚያመርቱ ግላንዶች አሉ። እነሱ በሚዘጉበት ጊዜ የሚያብጥ እብጠት ነው። ብዙ ጊዜ ህመም የለውም፣ ነገር ግን በጊዜ ብዛት እያበጠ እየተለቀ የሚሄድ አይነት ነገር ነው። ስለዚህ እነዚህ ሁለቱም በጣም ኮመን ናቸው። ብዙ ሰው ላይ የምናያቸው ናቸው። ሁላችንም ላይ ኦልሞስት ቢያንስ አንድ ጊዜ እንኳን ተፈጥሮ ያውቃል። ነገር ግን ሁለቱም ወደ ሐኪም ቤት ከመሄዳችን በፊት ማከም የምንችልበት መንገድ አለ። ይህም ደግሞ ቴምፕሬቸር ነው። ቴምፕሬቸር ማለት የሞቀ ነገር ውሃ ሊሆን ይችላል። ንጹህ ውሃ በጣም ንጹህ ጨርቅ ላይ አድርገን ቦታው ላይ ማድረግ። ይህንን በተቻለ መጠን በቀን ውስጥ መደጋገም ይኖርብናል። ወዲያው ይጠፋሉ። ነገር ግን በጣም የሚቆዩ ከሆነ ይህንንም አድርገን የማይስተካከሉ ከሆነ የእይታ ብዥታ ካመጣብን፣ የአይን መቅላት የመሳሰሉት አይነቶች ችግሮች ካመጣብን ወደ ሕክምና መሄድ ይኖርብናል። ይህ መረጃ ጠቅማችኋል ብዬ አስባለሁ። አካውንቲንግ ፎሎ አድርጉልኝ። አመሰግናለሁ።